በእሁዱ ሰይፉ ኦን ኢቢኤስ ፕሮግራም ቀርበው ከነበሩ እንግዶች መሃል አንዱ ሳምሶን ታደሰ ወይም በቅጽል ስሙ ቤቢ ነበር። እናም አመጣጡ አዲስ የሚለቀቀውን ፊልሙን ለማስተዋወቅ ሲሆን ከሱም በተጨማሪ ስሙ ሲጠለጠልበት ለነበረው ጉዳይ ዝምታውን ለመስበርም ጭምር። እናም በንግግሩ ትዳራቸውን መቀጠል አለመቻሉን ገልጾ በትዳር ውስጥ በነበሩበት ጊዜ ለሚስቱ ጥሩ ባል፣ ለልጆቹ መልካም አባት መሆኑን እሱ በተሰማው መንገድ ገለጸ። ጉዳዩ የጀመረው እዚህ ጋር ነው። በየሶሻል ሚዲያው ተቀባበሉት፣ ሙድ ተያዘበት፣ ተቀለደ፣ የሚያስቅም የሚያስተዛዝብም። በእርግጥም አንድ ባል ሚስቱን መንከባከብ፣ እግሯን ማጠብ ወይም የቤቱ ስራዎችን ማገዝ በትዳር ውስጥ ኃላፊነት ሊሆን ይችላል። ይህን ኃላፊነት ግን ስንቶቹ ባሎች ይወጡት ይሆን? እሱን ቤት ይቁጠረው። ያው ሀበሻም አይደለን፣ ሌላው ላይ ጣት መቅሰር ስለለመደብን በማይመለከተን ጉዳይ ስንከነከን ብዙ እኛን የሚጠብቁ ጉዳዮች መፍትሄ አልባ ሆኑ። ሁለቱ ግለሰቦች መግባባት ስላልቻሉ ተለያዩ። ማድረግ አይቻልም። ህይወት ይቀጥላል። በመሃል ልጆች አሉ። በመሆኑም በምንናገርም ሆነ በምንጽፈው ነገር ላይ ታሳቢ ልናደርጋቸው ይገባል። ቻላችሁ በጸሎት አስቧቸው። ቸር ሰንብቱ።